ስለ ቱልት ባለፈው ስለ እጽዋቱ ባህሪ፣ ስለሚገኝበት ቦታ፣ የሚበቅልባቸው አካባቢዎችና አጠቃላይ ስለ ስነ ምህዳሩና የአየር ንብረቱ ነግሬያችሁ ነበር። በመቀጠልም በሌላ ቪዲዮ አጠቃላይ አጠቃቀሙን ከአራት በላይ በውስጡ ያሉ ውህዶችን በዝርዝር እያንዳንዳቸው ለምን እንደሚጠቅሙ የመድኃኒትነት ባህሪ ያላቸውን እሱንም በመግለጽ ሞክሬያለሁ። ዛሬ ደግሞ የመጣሁት ተጨማሪ አጠቃቀሞችንና ቱልትን በመውሰድ ሊደረጉ የሚችሉ ጥንቃቄዎችን ነው። እንግዲህ አጠቃላይ ለዚህ ይጠቅማል ብዬ ስናገር በተለይም በሕክምናው ረገድ ይህንን መጠኑን በትክክል ሊያይና የበሽተኛውን ሁኔታ ተዛማጅ በሽታዎች መኖራቸውን አረጋግጦ አጠቃላይ ምርመራ አድርጎ ሊወስን የሚችለው ሐኪም ወይንም መድኃኒቱን ለመስጠት የተፈቀደለት የልምድ ሐኪምም ሊሆን ይችላል ማለት ነው። ስለዚህ እኔ አጠቃላይ ጥቅማቸውንና ሊደረግ የሚገባውን ጥንቃቄ ነው ልነግራችሁ የምፈልገው። ባለፈው ከነገርኳችሁ በተጨማሪ ቱልት ወይንም ሩሚክስ ኔፓሌንሲስ ሌሎችም ባህላዊ ጠቀሜታዎች አሉ። ለምሳሌ የባህላዊ የመዋለጃ የጤና ችግሮችን ሊያስወግድ ይችላል ነው። ይህም የማህፀን ደም መፍሰስን መቆጣጠር ይችላል። በኢትዮጵያ ባህላዊ ሕክምና ይህ እጽዋት የማህፀንንና የሆድ ህመም መፍሰስን ለመቆጣጠር ይጠቅማል። የወር አበባና ሌሎች የሴቶች የውስጥ ህመሞችንም አጠቃላይ በደም ማጥራት እና እብጠትን ከመከላከል ጀምሮ አስፈላጊውን ጤንነት ይሰጣል ማለት ነው። ሌላው የፅንስ ማስወረጃ ወይንም አቦርቲቭ ሻንት የሚባለውን እንግዲህ ጥቅም ላይ ሊውል ይችላል ለፅንስ ማስወረድ። ይሄ ማለት ምንድን ነው? እንደ ፅንስ ማስወረጃ ይጠቀሙበታል። ይሄ በሳይንሳዊ መንገድ በሰው ላይ አይሞከር እንጂ በእንስሳቶች ላይ ተሞክሮ ፅንስ ሊያስወርድ እንደሚችል ተረጋግጧል በጥናት። ግን በሰው ላይ በባህላዊ መንገድ ጥቅም ላይ እንደሚውል ይነገራል። ነገር ግን በሳይንሳዊ መንገድ በእንስሳት ላይ እየተሞከረ ነው ማለት ነው። ሌላው ለማህፀንና መዋለጃ አካል ኢንፌክሽንም ለማስወገድ ይጠቅማል። የማህፀን እብጠትን ሊቀንስ ይችላል። በወሊድ ላይ ያሉ ኢንፌክሽኖችን፣ በወሊድ ሂደት ላይ የሚከሰቱ ኢንፌክሽኖችን ሊቀንስ እንደሚችል፣ የደም መፍሰስንም እንደዚሁ በተመሳሳይ ሊያስቀር እንደሚችል ይነገራል። እንግዲህ የደህንነት ማስጠንቀቂያዎች አሉ። ባለፈው እንደነገርኳችሁ በተለይም ኬሚካል በሚበዛባቸው አካባቢ የሚበቅል ከሆነ ቱልት ኬሚካል የማከማቸት ባህሪ ስላለው ከመጠኑ በላይ ከተወሰደ የኩላሊት ጠጠር ሊያስከትል እንደሚችል፣ ይሄ ከመጠን ጋር የተያያዘ ነው እንጂ ያስከትላል ማለት አይደለም። ምክንያቱም ለዚህ ነው እንግዲህ ሕክምና ያላቸው ሰዎች፣ ልምድ ያላቸው የበሽተኛው ሁኔታ የሚወስዳቸው ሕክምናዎች ያለበት የህመም ደረጃ፣ ተዳማሪ ህመሞች፣ እንግዲህ ሐኪም ብዙ ነገር አይቶ ነው እንጂ ጥቅሙ ይሄ ስለሆነ ብቻ ስለማይሰጥ ነው እኔ ሕክምናው ላይ ሪኮመንድ የማደርገው። ስለዚህ የፅንስ ማስወረጃ እንግዲህ ከፍተኛ ህመም ሊያስከትል ይችላል። ያልተጠበቀ አጠቃቀምም ከተደረገ ደግሞ ከፍተኛ የደም መፍሰስ፣ ኢንፌክሽን፣ የአካል ጉዳትም ሊያስከትል ይችላል። በተለይ ማንኛውም ከወሊድ ጋር የተያያዘ አጠቃቀም ከሚደረግ በፊት እንግዲህ የሕክምና ባለሙያ ማማከር እና መከታተል አስፈላጊ ነው። ስለዚህ ሩሚክ ኔፓሌንሲስ ወይም ቱልት አጠቃቀሙ እንግዲህ ስሩን ተቀቅሎ 1 ብርጭቆ ሻይ በቀን መጠጣት ማለት ነው። እንደ ሻይ ነው የሚጠጣው። በተመሳሳይ ቅጠሉንም ቀቅሎ፣ ይሄ እንግዲህ ለውስጥ ህመሞች ባለፈው ለዘረዘርኋቸው ህመሞች ሲወሰድ ነው። ቅጠሉን ቀቅሎ
በመጠነኛ መጠን በአንድ ብርጭቆ ሻይ እንደ ሻይ መጠጣት ወይንም ከብርጭቆ ባነሰ ትንሽ ትንሽ በቀን መውሰድ ያስፈልጋል። በብዛት መውሰድ ብዙ አይፈለግም። ሌላው በተለይ የውጫዊ ህመሞችን የቆዳ መቁሰል፣ ይሄ ቋቁቻ፣ ቆቆር በቃ በጣም ብዙ እንትን ላይ ቆዳ ላይ የሚወጡ ቁስልን ጨምሮ የተለያዩ የፈንገስ ኢንፌክሽኖችን በቀጥታ ሊያድን ይችላል። ይሄ ስሩን ቀጥቅጦ ወይንም ቅጠሉን ቀጥቅጦ በመቀባት ነው። ያው አይጠጣም። ለነዚህ መቀባት ነው የሚሆነው ለውጫዊ እንትን። በተለይ ለነዚህ በጣም ፍቱን ነው። መጠኑ ትንሽም በዛ ብዙም በዛ ከውጭ የሚቀባ ስለሆነ ብዙም ችግር የለውም። ስለዚህ በባህላዊ ሕክምናም እንግዲህ የመዋለጃ አካላትን ላይ ያሉ ኢንፌክሽኖችንም የሚፈውስ ነው። እንግዲህ ደም መፍሰስን የሚቆጣጠር ነው። ነገር ግን በተለይ በዚህ በተለያዩ ጉዳት ሊያስከትልባቸው የሚችሉትን ግን መጠንቀቅ ያስፈልጋል።